ሰበር መረጃ ተሰምቷል። ዲቪ ሎተሪ ሙሉ ለሙሉ መታገዱ ነው የተነገረው። ፕሬዚዳንት ፑቲን የፑቲን አስተዳደር በየአመቱ ዝቅተኛ የኢሚግሬሽን መጠን ባለው 50 ሺህ ዜጎችን ይቀበል ነበር በዲቪ ሎተሪ ማለት ነው። ከዚህ ጋር ተያይዞ ይሄ ዲቪ ሎተሪ ሙሉ ለሙሉ አሁን መታገዱን አስታውቋል። የዲቪ መታገድን ተከትሎ በርካቶችን ማስተያየት ይሰጡበት ይገኛሉ። የሀገርን ደህንነት የሀገር ውስጥ ደህንነት ሚኒስቴር እንዳለው ከሆነ ይህ ዲቪ ሎተሪ ላልተወሰነ ጊዜ ታግዷል ሲል አስታውቋል። ይህ እንዲሆን ያስቻለው ደግሞ ባለፈው በአሜሪካ ውስጥ ማለት ነው በአንድ ዩኒቨርሲቲ በደረሰ ከፍተኛ ጥቃት ነው የተባለው። በዚህም ጥቃት እንግዲህ ጥቃቱን ያደረሰው ግለሰብ በዲቪ ሎተሪ ወደ አሜሪካ የገባ ነው ሲል ነው እንግዲህ የአሜሪካ የውስጥ ማለት ነው የደህንነት ሚኒስተር ነው ይህንን ይፋ ያደረገው። ዶናልድ ትራምፕም ይህን ተከትሎ ዲቪ ሎተሪ ላልተወሰነ ጊዜ እንዲታገድ ይፋ አድርጓል። እገዳው በጊዜያዊነት ይቀጥል ወይም ደግሞ እስከ መጨረሻው ይቆይ የሚለው ገና እንዳልተወሰነ ነው የተነገረ የሚገኘው። ይህ እገዳ በሂደት ላይ ይላሉ ማለትም ለ2025 እና 2026 ዲቪ ሎተሪ ለደረሳቸው እጅግ ጫና እንደሚያሳድርባቸው ታውቋል። እነሱ ራሱ እንግዲህ ቪዛው ወይም ደግሞ ግሪን ካርድ እንደማይመጣላቸው የተነገረ ይገኛል። ነገር ግን እንግዲህ ውሳኔው ገና ሳምንት መግለጫ እንደሚሰጥበት ታውቋል። እኛም እናደርስላችኋለን። በትናንትናው ዕለት ካይሮና አዲስ አበባ ሁለት መሪዎችን አስተናግደዋል። በካይሮ የተገኙት የሱዳኑ አልቡርሃን ሲሆኑ በአዲስ አበባ የተገኙት ደግሞ የሶማሊያው ሼክ ሀሰን መሀመድ ናቸው። ሁለቱም የመሪዎች እንግዲህ አቀባበል ተደርጎላቸዋል። ለምንድን ነው በአንድ ጊዜ ሁለቱ እንደዚህ አቀባበል ያደረጉት ተብለው ብዙዎችም የተናገሩት ይገኛሉ። ሀሰን ሼክ መሀመድ ለአንድ ቀን የይፋዊ ስራ ጉብኝት አዲስ አበባ ገብተው ውይይት አድርገዋል። እንግዲህ በአንድ አመት ውስጥ ወደ አራተኛ ጊዜ ናቸው ጊዜያቸው ነው አዲስ አበባ ሲገቡ። በዚህም እንግዲህ ዶክተር አብይ እንዳሉት ከሆነ ለአንድ አመታት እየቆየውን ግምገማ እያደረግን ነው ሲሉ ገልጸዋል። ከእንደገናም የሱዳኑ በጊዜያዊ ፕሬዚዳንት የሆኑት ጀነራል አልቡርሃንም እንደዚሁ በግብጽ ካይሮ ተገኝተው ከአልሲሲ ጋር ውይይት አድርገዋል። በቀይ ባህር እንደዚሁም ደግሞ በናይል ወንዝ ላይ ከፍተኛ ውይይት አድርገዋል። እንደዚሁም ኢትዮጵያ መንግስት ማለት ነው የፈጥኖ ደራሹን የተወሰነ ሰፖርት ስለምታደርግ በዚሁ ዙሪያም ከፍተኛ ውይይት አድርጓል። ሱዳን ቀይ መስመራችን ናት ሲሉም እንግዲህ የግብፁ አልሲሲ ገልጸዋል። በሱዳን በሁለት ጀነራሎች ውጊያ እንግዲህ ካርቱም ሙሉ ለሙሉ ወደ ጨለማ መግባቷን ገልጸንላችሁ ነበረ። እንግዲህ ሱዳን ካርቱም እና እንደዚሁም ደግሞ ፖርት ሱዳን የአልቡርሃን መቀመጫ ማለት ነው። ከዚህ ጋር ተያይዞ ነው እንግዲህ ወደ ካርቱም ያቀኑት የሱዳኑ እንግዲህ ጊዜያዊ አስተዳደር ወይም ደግሞ መሪ ማለት ነው። ለ10 አመታትን ያክል የፈጀው አልበም መለቀቁ ተነግሯል። 13 ትራኮች ያሉት የሚኪያስ ንጉሴ ወይም ደግሞ ሚኪ ላላ አልበም በትናንትናው ዕለት ተለቋል። ይህ አልበም 10 አመታትን እንደፈጀበት አስታውቋል። በዞጆክ ከወርልድ ዋይ ላይቭ ላይ ነው እንግዲህ ይህ ዘፈን የተለቀቀው ነው የተባለው። በዞጆክ ወርልድ ዋይ ላይ ገብታችሁ ማየት ትችላላችሁ ሲሉም እንግዲህ ድምፃውያኑ እና አጋሮቹ ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫዎች ወቅትም እንዳሉት ከሆነ ድምፃዊው አልበሙን ለማዘጋጀት 10 አመታትን ደክሞበታል፣ ለፍቶበታል። እናም እንግዲህ ይህንን ዘፈን ትውዱታላችሁ ብለን እናስባለን ሲልም እንግዲህ መግለጫ ተሰጥቷል ማለት ነው። 10 አመት እጅግ በርካታ ነው። እንግዲህ ለአንድ አልበም 10 አመት ብዙ ድካምና ብዙ ጥረት ነው እየተስተናገደበት ሲሉ እንግዲህ ድምፃዊያንና ድምፃዊው እና እንደዚሁም ደግሞ አጋሮቹ አብረውት ይህንን ስፖንሰር ያደረጉት ይፋ አድርገዋል በመግለጫቸው ማለት ነው። እንግዲህ ለሚኪያስ እንግዲህ ወይም ደግሞ ለዚህ ዘፈኑን ላዘጋጀው እንኳን ደስ አለ ማለት እንፈልጋለን። እናንተም በዞጆክ ወርልድ ዋይ ላይ ገብታችሁ ማየት ትችላላችሁ ሲሉ መልእክታቸውን አስተላልፏል። ሚኪ ላላ እንግዲህ አሪፍ ዘፈን ይዞ እንግዲህ ቀርቧል ማለት ይቻላል። እናንተም ገብታችሁ ማየት ትችላላችሁ። መልካም ቆይታ። ለቤተ ክርስቲያኒቷ ገቢ ማስገኛ ላይ የድሬዳዋ ከተማ ከንቲባ መገኘቱ ብዙዎችን እያነጋገረ ይገኛል። ሎዛ ሀንቶ ሎዛ ኢቨንትስ ባዘጋጀው የድሬዳዋ ከተማ የቤተ ክርስቲያን የሚሰራለ ለእሱ ነበር ይህ የገቢ ማሰባሰቢያ ፕሮግራም የተዘጋጀው። እንግዲህ መቀበሪያችን ቤተ ክርስቲያን ወይም ደግሞ እግዚአብሔር አብ በሚል መኖሪያችን ደግሞ ድሬዳዋ ነው በሚል መሪ ሀሳብ ነው ይህ የድሬዳዋ ከተማ እግዚአብሔር አብ ቤተ ክርስቲያን ለመስራት
የገንዘብ ማሰባሰቢያ ፕሮግራም እየተደረገ የሚገኘው ከታህሳስ 10 እስከ 12 እንደሚቆይ ነው የተነገረው። የገቢ ማሰባሰቢያ መርሃ ግብሩ ላይ የድሬዳዋ ከተማ ከንቲባ ከድር ጁሃር በመገኘታቸው ብዙዎችን አነጋግሯል። በአዳራሽ ውስጥም የነበሩት እጅግ በደስታ ተነስተው ሲቀበሉና ሲያጨበጭቡ ነበረ። የድሬዳዋ ከተማ ከንቲባም እንደርሱ ከሆነ እናንተ የቻላችሁትን ሰብስቡ፣ የቀረውን ደግሞ እኛ ሞልተን ቤተክርስቲያኑ እንዲሰራ እናደርጋለን ማለታቸው ተከትሎ ብዙዎችም የተነጋገሩበት ይገኛሉ። ከድር ጁሃር እንግዲህ በድሬዳዋ በርካታ በክርስቲያኖች ላይ እንግዲህ አስተዋጽኦ እያደረገ ነው የሚገኘው። ምክንያቱም ከተማ ሰላም እንድትሆን እንደዚሁም ደግሞ ቁልቢ ገብርኤል በሚከበርበት ጊዜ ምእመናን በመቀበልና በማስተባበር ከፍተኛ አስተዋጽኦ እንደሚያደርግ ይታወቃል። ያው ብዙዎቻችን እናውቀዋለን። ከዚህ ጋር ተያይዞ እስኪ እናንተ ሀሳብ ስጡበት። ምን ትላላችሁ? እውነት ለመናገር እኔ በግሌ እንግዲህ እናመሰግናለን ነው የሚባለው። እናንተም ሀሳብ ስጡበት። ሌሎች መረጃ እንዲደርሳችሁ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁ ቆዩ። ተወዳጁ አርቲስት ለአንድ ሪል ስቴት ብራንድ አምባሳደር መሆኑ የተነገረው ተወዳጁ አርቲስት ነጻነት ወርቅነህ ለአልቲማ ሪል ስቴት ብራንድ አምባሳደር ወይም ሆኖ ተመርጧል። አልቲማ ሪል ስቴት ከተመሰረተ 3 ዓመታት የሆኑት ሲሆን ገና ከጅምሩ በበርካታ ስራዎች ላይ እየተሳተፈ ያለ እንደዚሁም ደግሞ ወደ 2 ህንጻዎችን ገንብቶ ያስረከበ እንደሆነ ይታወቃል። እንግዲህ ነጻነትም ለዚህ ለትልቅ ሪል ስቴት ብራንድ አምባሳደር ሆኖ ነው የተመረጠው። አልቲማ ሪል ስቴት የተመሰረተው በአብዛኞቹ በዚህ በግንባታው ዘርፍ ላይ ያሉ እንደሆኑ የታወቀው ማለትም በተቋራጭና በተለያዩ ግንባታ ላይ የሚሰሩ ባለሙያዎች አንድ ላይ ሆነው የመሰረቱ እንደሆነ ይታወቃል። ባለፉት 3 ዓመታትም 2 ግንባታዎችን ገንብቶ ማስረከቡንም ነው ያስታወቀው። እንግዲህ አርቲስት ነጻነትም ከዚህ ጋር ተያይዞ ይሄንን ሪል ስቴት ከፍተኛ ደረጃ ላይ የማድረስ ስምምነት አድርጌያለሁ፣ በጣም አመሰግናለሁ ስለመረጣችሁም ሲል እንግዲህ መልእክት አስተላልፏል። እንግዲህ አርቲስት ነጻነት ወርቅነህም ብራንድ አምባሳደር ሆኖ ተመርጧል። ሌሎች መረጃ እንዲደርሳችሁ ሰብስክራይብ